ሁላችንም የተወደደውን የእግዚአብሔርን ቃል ከአዲስ ኪዳን ሐዋርያት ሥራ መጽሐፍን ከፍታለን። ምዕራፍ 5 ቁጥር ከ12 ጀምሮ አንድ ነገር አለ። የሆነ ሰው ዛሬ ከዚህ ቃል ጋር የሚገናኝ ከተገደበለት ገደብ አልፎ የሚያልፍ ሰዋል። ሁኔታ የገደበ፣ ኑሮ የገደበ፣ የምታቀው ነገር የገደበ፣ ከዚህ በኋላ የኔ ነገር የተባለ ሰው በኢየሱስ ስም ገደቡን አልፎ ይወጣል። አንዴ ሲጎን ያለው ሰው በደንብ ያዝ አድርጉትና ገደብ ታልፋለ በሉት። ኑሮ ካወጀው ገደብ በሉት። ሁኔታ ካወጀው ገደብ ታልፋለ በሉት። ከዛሬ በኋላ በሉት ሰዎች አንተን የሚያውቁ እግዚአብሔር ረዳ እያሉ ነው በሉት። የሆነ ታምራት የሚጀምረው ሰውማ እንዳለ እኔ ሰምቻለሁ። የተዘጋጀ ሰው በደንብ አሜን ይበል እስቲ። ሐዋርያት ሥራ ምዕራፍ 5 ቁጥር ከ12 ጀምሮ በጌታ በኢየሱስ ስም አነባለሁ። በሐዋርያትም እጅ ብዙ ምልክትና ድንቅ በሕዝብ መካከል ይደረግ ነበረ። ሁሉም በአንድ ልብ ሆኖ በሰሎሞን ደጅ መመላለሻ ነበሩ። ከሌሎችም አንድ ስንኳ ሊተባበራቸው የሚደፍር አልነበረም። ሕዝቡ ግን ያከብሯቸው ነበረ። የሚያምኑትም ከፊት ይልቅ ጌታ ይጨመሩለት ነበረ። ወንዶችና ሴቶችም ብዙ ነበሩ። ስለዚህም ጴጥሮስ ሲያልፍ ጥላው ቢሆን ከነርሱ አንዱን ይጋርድ ዘንድ ደዌውንም ወደ አደባባይ አውጥቶ ባልጋና በወሰካ ያኖራቸው ነበረ። ደግሞ በኢየሩሳሌም ዙሪያ ካለችው ከተማ ደዌያንና በርኩሳን መናፍስ የተሰቃዩትን እያመጡ ብዙ ሰዎች ይሰበሰቡ ነበረ። ሁሉም ይፈወሱ ሲበሉ ሁሉም ይፈወሱ። ሊቀ ካህናቱ ግን የሰዶቃውያን ወገን ሆኖም ከእርሱ ጋር የነበሩትን ሁሉ ቅናትም ሞላባቸው። ሐዋርያትም ላይ እጃቸውን ጭኖ በሕዝብ ወይን ውስጥ አኖሯቸው። የጌታ መልአክ ግን በሌሊት የወይኑን ደጅ ከፍቶ አወጣቸው። ካህናቶች ወደ ወይን ጣሏቸው ሰባኪዎችን። የጌታ መልአክ ግን በሌሊት የወይን ደጁን ከፍቶ ገብቶ አወጣቸው። አሜን በሏ። የሰው እጅ ያስራል፣ የእግዚአብሔር እጅ ይፈታል። ቀኛችሁን ከፍ አድርጉልኝ። 2018 እዚህ ቤት የእግዚአብሔርን ድምጽ ተናፍቃችሁ የመጣችሁ ጌታ እንዲህ ይላችኋል፣ ሰው ያበላሸውን የእግዚአብሔር እጅ ይከፍታል። አሁንም አላገኘውም። ሰው ያበላሸውን የእግዚአብሔር እጅ ያስተካክላል። ቀኝ እጅን ከፍ አድርግና ጠላቶቼ ያበላሻሉ፣ አባቴ ያስተካክላል በሉ እስቲ። አባትሽ ምን ያደርጋል? ታምናለህ? ጠላት ምን ያደርጋል? ያበላሻል፣ ይዘጋል፣ መስመር እንዲለቅ ያደርጋል። እግዚአብሔርስ ምን ያደርጋል? ዘርጋ። በሰው እጅ የተዘጋ በእግዚአብሔር እጅ ዛሬ ይከፈታል። የደጋሚ እጅ ይዘጋል፣ የሟርተኛ እጅ ይዘጋል፣ የጠንቋይ እጅ ያበላሻል፣ የጎረቤት እጅ ያበላሻል። ቀናተኛ መጥቶ ነገር እንዲዘጋ ያደርጋል። የእግዚአብሔር እጅ ግን መጥቶ ያንተን ነገር ያሳምራል። ኦሶ ተሸምፖይ ካንተ ዋሰራሚ ንጋ። አንዴ ቀኝ እጆቻችሁን ከፍ አድርጉና ጠላቴ የፈለገ ቢያበላሽ በሉ እስቲ አባቴ በሏ። አሳምሮ ያስተካክላል። ጠላቴ ተጠንቅቆ ሲዘጋ ጠላቴ ቀስ ብሎ ከፈተው አባቴ። የትንሣኤው ጌታ ያንተን ነገር ይሰራል። ስንቱ ጀግና አይተናል በዚች ዓለም ላይ በዚች ምድር ላይ ስማቸው ሲነሳ በየአደባባይ አትልባይ በየአደባባይ የገደለው ብቻ ለምን ይወደሳል? ለምን ይወደሳል? ከሞት የተነሳ ሞትን ገሎ የተነሳ አሸንፎ የወጣ ሶስተኛው ቀን ብቻውን ሰብሮ የወጣ 2018 ለሰው በሂዳር ወር ያንተ ነገር ከተቀበረበት ይወጣል። እናንተ ጠላት ይደንግጥ አሜን ብለው ውሰድ። ኢየሱስ ጎፍታን አጠገብ ያለው ሰው ጠላት አስገባ ብሎ አሰሯቸው። ቆልፎ ሲወጡ በሌሊት መልአክ ያለ ዋስ አስፈታ በሉ። ያለ ወንጀል በሉት የታሰሩት ያለ ዋስ ይወጣሉ። የተያዘ ሰው አልፈልግም። አሁን ዝም ብዬ የጸለውክ እየሰበኩ ያንዳንድ ሰው እጅ ይዤ ባርካለሁ። ቀጣይ ሳምንት የሆነ ሰው ጭኖ ይመጣል።